በሰው ልጅ ታሪክ ውስጥ መንግስታት ይነሳሉ፣ ይነግሳሉ፣ በመጨረሻም ይወድቃሉ። ዛሬ የምንገኝበት ታሪክ ምዕራፍ የአሜሪካ ግርማ ሞገስ በፋርስ ባህረ ሰላጤ ማዕበል ተመቶ ክብሩ ተገፎና ወታደራዊ ጡንቻው ዝሎ የምናይበት የታሪክ ክስተት ሆኗል። የዓለም ፖሊስ ነኝ ስትል የኖረችው ዋሽንግተን ዛሬ በኢራን እስላማዊ ሪፐብሊክ ፊት ተንበርክካ የመከላከያ ሚስጥሮቿ በአየር ላይ ሲበተኑና ታላቁ የደህንነት ተቋሟ ሲአይኤ በድሮን ጥቃቶች ሲጋይ እያየን ነው። ይህ ዘገባ የአሜሪካ እንዴት ለኢራን ሰጠች፣ የኢራን ቴክኖሎጂ የአሜሪካን ጦር መሳሪያዎች እንዴት ዋጋ ቢስ እንዳደረጋቸው፣ የፕሬዝዳንት ዶናልድ ትራምፕ የ20 ጥበቃ ክፍያ የአሜሪካ የኪሳራ አዋጅ መሆኑን በዝርዝር ይተነትናል። ለብዙ ዓመታት የአሜሪካ ማዕከላዊ ደህንነት መስሪያ ቤት ሲአይኤ የማይደፈር የማይታይና የማይመታ ተደርጎ ይወሰድ ነበር። ይሁን እንጂ በቅርቡ በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ ውስጥ ያለው የሲአይኤ ጣቢያና በኢራቅ የሚገኙ ሚስጥራዊ ማዕከላት ላይ የተፈጸመው ጥቃት ይህንን ትርክት ሙሉ በሙሉ ቀይሮታል። የኢራን ሻሂድ ሰው አልባ አውሮፕላኖች የአሜሪካ እጅግ ዘመናዊ የራዳር ጸረ አየር መከላከያ መረቦችን ሰንጥቀው በመግባት የሲአይኤ መኝታ ክፍሎች ሳይቀር አመድ አድርገዋቸዋል። የአሜሪካ በኢራን ፊት ሙሉ በሙሉ እርቃን መቅረቷን ያሳያል። ይህ ጥቃት ዝም ብሎ ወታደራዊ ድርጊት አይደለም፣ ይልቁንም የአሜሪካን የደህንነት መዋቅር ሽባ ያደረገ የቴክኖሎጂ የበላይነት ማሳያ ነው። እንደ መረጃዎቹ ገለጻ ሩሲያ ለኢራን የሰጠችው የኮሜት ኤም ሳተላይት መፈለጊያ ቴክኖሎጂ የአሜሪካ ጃሚንግ ወይም ምልክት ማደናቀፊያ መሳሪያዎች አፈር ከደም ያስግጧቸዋል። የአሜሪካ ተንታኞች እንዴት የሲአይኤን ሚስጥራት ቦታዎች አወቁ ብለው በድንጋጤ ቢጠይቁም መልሱ ግን ግልጽ ነው። ኢራን፣ የሩሲያና ቻይና በአንድ ላይ በመሆን የአሜሪካን የዓለም የበላይነት ለመቅበር ቃል ተገባብተዋል። ሪያድ ውስጥ የተፈጸመው ጥቃት አንደኛው ድሮን ግንቡን ሲበሳው፣ ሁለተኛ ደግሞ በዚያው ቀዳዳ ገብቶ ሲፈነዳ የታየበት ጥበብ ኢራን ከአሜሪካ አቅም በላይ የሆነች ወታደራዊ ኃያል መሆኗን ለዓለም አረጋግጠዋል። ሲአይኤ ዛሬ ራሱን ሰላዮች መጠበቅ የማይችል ደካማ ተቋም ሆኗል። የሆርሙዝ ባህር ሰርጥ ለዓለም ኢኮኖሚ ኤደም ስር ነው። ይህ መስክ መቋጠር ማለት የዓለም ነዳጅ ጋዝ መቋጠር ማለት ነው። አሜሪካ ለዓመታት ይህንን ባህር እንደፈለገች ስትጋለብበት የኖረች ቢሆንም ዛሬ ግን የባህሩ ጌታ ኢራን ሆናለች። የአሜሪካ ጦር መርከቦች በኢራን የፍርሃት የተነሳ ትራንስፖንደር መገኛ ምልክት አጥፍተው እንደ ሌባ በጨለማ ለመጓዝ መገደዳቸው የአሜሪካ ባህር ምን ያህል ክብር እንደሌለው ያሳያል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተፈራረሙት የመግባቢያ ስምምነት ኤምኦዩ በተጨባጭ የአሜሪካ የእጅ መስጠት ሰነድ ነውም ተብሏል። ትራምፕ መርከቦች ይንቀሳቀሱ ቢሉም በተግባር ግን የባህር ሰርጡን ቁልፍ ለኢራን አስረክበዋል። ኢራን በራሷ ፍቃድ የባህር ሰላጤ ባለስልጣናት አቋቁማ የዓለምን መርከቦች ፍቃድ ጠይቁ ስትል፣ አሜሪካ ግን ምንም ማረጋግጧት ቆማ ትመለከታለች። የአሜሪካ ጦር መርከቦች ኢራን ባሰመረችው መስመር ካልሄዱ ጥቃት እንደሚሰነዘርባቸው እያወቁ የኢራንን ትዕዛዝ አክብረው መጓዛቸው አሜሪካ በወታደራዊ መስክ ተሸንፋ ለኢራን ሉዓላዊነት አጎንብሳ መገዛቷን ያሳያል። የፕሬዚዳንት ትራምፕ የቅርብ ጊዜ መግለጫ አሜሪካ እንደ ታላቅ መንግስት እንደ አንድ ኪሳራ አፋፍ ላይ ያለ የጥበቃ ድርጅት አስመስሏታል። ትራምፕ በሆርሙዝ ባህር ሰርጥ ለሚያልፉ መርከቦች 20% የጭነት ክፍያ ክፈሉ ማለታቸው አሜሪካ ራሷን ችላ ወታደራዊ ተልዕኮ ለመወጣት አቅም እንደሌላት ያሳያል። ይህ ጥያቄ እባካችሁ ገንዘብ ስጡኝና በአካባቢው ልቆይ የሚል የልመና ድምፅ ነው። እንደ ሌላ ሀያል መንግስት ዓለም አቀፍ የንግድ መስመሮች በነጻነት የማስከበር ግዴታ አለባት። አሜሪካ ግን ይህንን ግዴታ መውጣት አቅቷት የንግድ መርከቦች እንደ ዘራፊ ገንዘብ ካልሰጣችሁኝ አልጠብቃችሁም ማለቷ የሞራልና የፖለቲካ ውድቀት ማረጋገጫ ነውም ተብሏል። 20% ክፍያ ማለት ከጭነቱ ዋጋ እጅግ ከፍተኛ የሆነና ማንኛውም የንግድ ድርጅት ሊከፍለው የማይችል ግብር ነው። ይህ የሚያሳየው አሜሪካ አካባቢውን የመጠበቅ ፍላጎት ሳይሆን ከቀጠናው በውርደት ለመውጣት ሰበብ እየፈለገች መሆኑን ነው። ኢራን ግን በነጻነትና በሉዓላዊነት የባህሩን እየመራችም ነው። ትራምፕ የሆርሙዝ ጠባቂ እንሆናለን ቢሉም ዓለም ግን የሚያውቀው ብቸኛውን ጠባቂና አዛዥ ኢራን መሆኗን ነው። አሜሪካ ፕሮጀክት ፍሪደም በሚል ስያሜ በሆርሙዝ ባህር ሰርጥ የነበሩ መርከቦችን ለማስወጣት የጀመረችው እንቅስቃሴ በ48 ሰዓት ውስጥ መክሸፉ የአሜሪካ ወታደራዊ የበላይነት ታሪክ አክትሞለታል። የሳውዲ አረቢያ አልጋ ወራሽ አሜሪካ የሳውዲን የአየር ክልል ልትጠቀም መከልከላቸው የአሜሪካ የቆየ ወዳጅነትና ተጽዕኖ ፈጽሞ መክሰሙን ያሳያል። አሜሪካ በአካባቢው ያላት አጋሮች እንኳን ዛሬ ፊታቸው ወደ ኢራን፣ ሩሲያ እየዞረ ነው። ኢራን የፈጠረችው ወታደራዊ ጫና አሜሪካን ብቻ ሳይሆን መላው ምዕራባውያን ሀያል ሽባ አድርጎታል። የአሜሪካው ማዕከላዊ ሴንቲኮም በመቶዎች የሚቆጠሩ ጥቃቶችን በኢራን ላይ ሰነዘርኩ ቢልም የኢራን ወታደራዊ አቅም ግን ከቀን ወደ ቀን እየጎለመሰ መጥቷል። ይህ የሚያሳየው የአሜሪካ ቦምቦችና ሚሳኤሎች የኢራንን ብረት የመሰለ ወታደራዊ ዲሲፕሊን ቴክኖሎጂ ሊሰብሩት አለመቻላቸው ነው። አሜሪካ ኢራንን ለማበርከክ ያደረገችው ሙከራ ሁሉ ወደ ራሷ መልሶባታል። ኢራን ዛሬ የዓለምን ኢኮኖሚ የሙቀት መጠን የመቆጣጠር አቅም አላት። በሆርሙዝ ባህር በኩል የሚያልፈው የነዳጅ ጋዝ መጠን የዓለምን የኢንዱስትሪዎች ህይወት የሚወስን ነው። አሜሪካ በኢራን ላይ ጣለችው ማዕቀብ ኢራን ከማዳከም ይልቅ አሜሪካንና አጋሮቿን ለከፍተኛ የዋጋ ግሽበት ተደርጓቸዋል። ትራምፕ በኢራን የጣሉት እገዳ በየጊዜው የሚያነሱትና የሚቀጥሉት ኢራን መቋቋም ስላልቻለችና የነዳጅ ዋጋ በአሜሪካ ፖለቲካ ላይ የሚያመጣውን ኪሳራ ስለሚፈሩ ነው። ኢራን ዛሬ ራሷን የነዳጅ ሽያጭ በፈለገችው መንገድ እያከናወነች ነው። አሜሪካ የጣለችውን የባህር ከበባ ፈርሷል። የኢራን መርከቦች በአሜሪካ አፍንጫ ስር ነዳጅ ሲያጓጉዙ፣ አሜሪካ ግን ምንም
አይነት እርምጃ ለመውሰድ አቅም አጣለች። ይህ የሚያሳየው ኢራን አሜሪካን በኢኮኖሚም ሆነ በወታደራዊ መስክ አሸነፋ ድርድር ሳይሆን ለትዕዛዝ እንድትቀመጥ ማድረጉ ነው። የአሜሪካ ትልቁ ስጋት ዛሬ እውን ሆኗል። ኢራን ሩሲያ መካከለኛው ምስራቅና በዩክሬን በኩል የፈጠሩት ጥምረት አሜሪካን ከዓለም መሪነት ወንበር እያወረዳት ነው። ሩሲያ ሳተላይቶችና የኢራን ድሮኖች ተቀናጅተው የአሜሪካን ጦር ማዕከላት ሲያደቁ ዋሽንግተን በድንጋጤ ተውጣለች። የሲአይኤ ማዕከላት መመታት የሩሲያ መረጃና የኢራን ክንድ ውጤት ነው። ይህ ጥምረት አሜሪካ መካከለኛው ምስራቅ ብቻ ሳይሆን በዓለም ዙሪያ ገለልተኛ ያደረጋትም ነው። ትራምፕ እኛ ሁሉም ኩርዶች በእጃችን ይዘናል ቢሉም በተግባር ግን ኩርዶች ሁሉ በኢራንና በሩሲያ እጅ ናቸው። አሜሪካ ዛሬ መካከለኛው ምስራቅ ያላት ሚና የነበረው መሪነት አጥታ ተመልካች ወደ መሆን ዝቅ ብላለች። የኢራን ቴክኖሎጂ ሽግግር ከሩሲያ ጋር ያላት ወታደራዊ ትብብር አሜሪካ ዳግመኛ በአካባቢ የበላይነት እንዳይኖራት የሚያደርግ የማይበገር ግንብ ገንብተዋል። በዮርዳኖስ የሚገኘው የአሜሪካ ጦር ሰፈር በኢራን ሚሳይሎች ተመቶ ወታደሮች መሞታቸው የአሜሪካ ወታደራዊ ሞራል ሰብሮታል። የአሜሪካ ወታደሮች ዛሬ መካከለኛው ምስራቅ ሲንቀሳቀሱ መቼ እንመታለን በሚል ስጋትና ፍርሃት ውስጥ ናቸው። በአንጻሩ የኢራን ወታደራዊ ኃይሎች በከፍተኛ ወታደራዊ ኩራትና በድል አድራጊነት ስሜት ቀጠናውን የተቋጠሩት ነው። የሲአይኤ ሰላዮችና የመረጃ መኮንኖች ዛሬ በኤምባሲዎቻቸው ውስጥ እንኳን ደህንነት አይሰማቸውም። በሪያድ የተፈጸመው ጥቃት ለሁሉም የአሜሪካ ባለስልጣናት የተላለፈ መልእክት ነው። የትም ብትደበቁ እናገኛቸዋለን የሚል። ይህ የስነ ልቦና ጦርነት አሜሪካን ከቀጠናው እንድትወጣ የሚያስገዳት ትልቅ መሳሪያም ሆኗል። አሜሪካ ዛሬ ወታደራዊ ኃይሏን ብቻም ሳይሆን የቆየ የማይበገር ስብዕናዋን አጥታለች። ታሪክ እንደሚነግረን ታላላቅ ኢምፓየሮች የሚወድቁት በውስጥ ብስባሽና በውጭ ጠላቶች ጥንካሬ ነው። አሜሪካ ዛሬ ገጠማት ነው። የትራምፕ መንግስት በውስጥ ፖለቲካና በኢኮኖሚ ቀውስ ሲታመስ፣ ኢራን ግን ስትራቴጂካዊ ግቧን በመምታት ላይም ትገኛለች። ዴንማርክ በ1400ዎቹ የባህር መስመር ላይ ክፍያ ትጠይቅ እንደነበር ሁሉም ዛሬ አሜሪካ ክፍያ ለመጠየቅ መሞከሯ ወደ ኋላ ቀር ታሪክ ምዕራፍ መመለሷን ያሳያል። አሜሪካ ከስልጣን ጠባቂነት ወደ ዘራፊነት መውረዷ የውድቀቷ ማሳያ ነው። ኢራን ግን ጥንታዊነቷን የፋርስ ስልጣኔን ግርማ ሞገስ በመያዝ ዘመናዊ ቴክኖሎጂን ቀክላበት የአሁኑን ዘመን ታሪክ እየጻፈች ነው። አሜሪካ ኢራንን ለማበረከክ ያላደረገችው ጥረት የለም። ማዕቀቡ፣ ግድያ፣ የሳይበር ጥቃትና ቀጥተኛ ወታደራዊ እርምጃ ነው። ይሁን እንጂ ኢራን ከእነዚህ ፈተናዎች ሁሉ የበለጠ ጥንካሬ ወጥታለች። ዛሬ ኢራን አሸንፋለች፣ አሜሪካ ደግሞ ትሸንፋለች። ለ4 አስርተ ዓመታት አሜሪካ፣ አውሮፓ በኢራን ላይ ጣሉት ማዕቀብ ዓላማውን አንድና አንድ ብቻ ነበርም፣ የኢራን ኢኮኖሚውን ማድቀቅና ህዝቡን በመንግስት ላይ ማሳመጽ። ይሁን እንጂ ዛሬ ታየው ውጤት ለዋሽንግተን ተቃራኒ ሆኖባታል። ማዕቀቡ ኢራንን ለማዳከም ይልቅ ራሷን የቻለች የገዛ ጦር መሳሪያን የምታመርትና በምዕራባውያን ቴክኖሎጂ ጥገኛ ያልሆነች ሀያል ሀገር እንድትሆን አድርጓታል። አሜሪካ ዛሬ በኢራን ድሮኖች ስትደበደብ እነዚያ ድሮኖች የተሰሩት በአሜሪካ ማዕቀብ ውስጥ በነበረችበት ቴህራን መሆኑ ትልቅ ታሪክ ምላጭም ነው። የአሜሪካ የኢኮኖሚ ሸጥር ዛሬ በራሷ ላይ ዞሮባታል። የነዳጅ ዋጋ መናር አሜሪካን ለድህነትና ለኑሮ ውድነት ሲዳርግ፣ ኢራን ግን በባህር ሰርጡ ላይ ባላት ቁጥጥር አማካኝነት የዓለምን ገበያ እያመሰቃቀለችው ነው። ትራምፕ 20% ክፈሉኝ የሚለው ንግድ ሀሳባቸው ማዕቀቡ አሜሪካን ለከፍተኛ የገንዘብ እጥረት እንደደረጋት ማሳያ ነው። አሜሪካ ዛሬ በኢራን ፊት የቆመችው እንደ ሀያል መንግስት ሳይሆን የኪሳራ አፋፍ ላይ ደርሶ የጥበቃ ስራ ልስራላችሁ እንደሚል ተራ ደላላ ሆኗል። ይህ ማዕቀብ ያመጣው ቦሜራንግ ውጤት አሜሪካ በዓለም ፊት አዋርዷታል። አሜሪካ ኢራንን በቦምብ ለመምታት በየቀኑ ብትዝትም በተግባር ግን የኢራን ወታደራዊ መሰረት የት እንዳለ እንኳን ለማወቅ ተስኗታል። የኢራን ሚሳኤሎች ከተሞች በመቶዎች የሚቆጠሩ ሜትሮችን ከምድር በታች ጠንካራ አለቶች ውስጥ ገንብተዋል። እነዚህ ከተሞች የአሜሪካን እጅግ ዘመናዊ ቦምቦች ባንከር ቡስተር መቋቋም የሚችሉ ናቸው። ሲአይኤ እነዚህን ስፍራዎች ለማወቅ የዘረጋው የመረጃ መረብ በኢራን ድሮኖች ጥቃት መፍረሱ የአሜሪካ በጨለማ ውስጥ እንድትቀር አድርጓታል። ኢራን የያዘችው ሃይፐርሶኒክ ሚሳኤሎች የአሜሪካ ማንኛውም ጸረ ሚሳኤል መከላከያ ሰንጥቆ መግባት ይችላል። በቅርቡ በሲአይኤ ማዕከላት ላይ ታየው ጥቃት የዚህ ትልቅ ማሳያ ነው። አሜሪካ የማይደፈር የምትለው የደህንነት መዋቅር በኢራን ቴክኖሎጂ የበላይነት ፊት እንደ ሰም ቀልጧል። ይህ የኢራን ወታደራዊ ጥበብ አሜሪካ ለድርድር ብቻ ሳይሆን ለፍጹም እጅ መስጠት አድርጓታል። የትራምፕ መንግስት ዛሬ በቴህራን ጦርነት ለመክፈት ድፍረት ያጣው የኢራን አጸፋዊ እርምጃ አሜሪካን ከዓለም ካርታ ላይ ጠፋት እንደሚችል ስለተገነዘበ ነው። ለብዙ አስርት ዓመታት የአሜሪካ ዶላር የዓለም ንግድ በላይነት የነበረው በነዳጅ ንግድ ተመስርቶ ነበር። አሜሪካ የሆርሙዝ ባህር ሰርጥን ተቆጣጥራ ሳውዲ አረቢያን፣ ሌሎች የባህር ሰላጤው ሀገራትን ነዳጃቸውን በዶላር ብቻ እንዲሸጡ የማስገደድ የዶላር በላይነትን አስጠብቃ ቆይታለች። ዛሬ ግን ኢራን ይህን ሰንሰለት ሰብራባታለች። የባህር ሰርጡን ቁልፍ ኢራን መያዟ ዶላር በአካባቢው ያሉን ተሰሚነት እንዲያጣም አድርጎታል። ኢራን፣ ሩሲያና ቻይና የፈጠሩት አዲስ የገንዘብ ስርዓት አሜሪካ ወደ ጥልቅ የኢኮኖሚ ቀውስ እየገፋት ነው። ትራምፕ ክፍያ ክፈሉኝ የሚለው ጥያቄ ዶላር ያለበትን ድካማና የአሜሪካ ገንዘብ መሟጠጥ የሚያሳይም ነው። ኢራን ነዳጁን በራሷ ገንዘብና በሌሎች የውጭ ምንዛሪዎች መሸጥ መጀመሯ የአሜሪካ ኢኮኖሚ በላይነት መቃብር እየቆፈረ ነው። የሆርሙዝ ባህር ሰርጥ ዛሬ የአሜሪካን ዶላር የሚሞትበት ስፍራም ሆኗል። ኢራን ይህንን ስትራቴጂካዊ ድል የተቀዳጀችው በጦር መሳሪያ ብቻ ሳይሆን በረቀቀ የኢኮኖሚ ፖለቲካ ጭምር ነው።
በመካከለኛው ምስራቅ የአሜሪካ የቅርብ አጋር የሆነችው እስራኤል ዛሬ በከፍተኛ ስጋት ውስጥ ትገኛለች። አሜሪካ የራሷን ሲአይኤ ማዕከላት እንኳን በኢራን ድሮኖች መጠበቅ ሀቃታት እስራኤልን እንዴት ልትጠብቅ ትችላለች የሚለው ጥያቄ በቴል አቪቭ ጎዳናዎች ላይ የተሰማ ነው። አሜሪካ ለኢራን እጅ መስጠቷ እስራኤል በአካባቢው ብቸኛ ተጋላጭ አድርጓታል። የኢራን ወታደራዊ ስኬት የእስራኤል የመከበብ ስትራቴጂ በተሳካ ሁኔታ እንዲጠናቀቅ አድርጓል። ከሊባኖስ እስከ የመን ከሶሪያ እስከ ጋዛ ያሉት የኢራን አጋሮች አሜሪካን እስራኤል ሽባ አድርገዋቸዋል። ትራምፕ ለኢራን እጅ መስጠታቸውን የባህር ሰርጡን ለቴህራን ማስረከባቸው እስራኤልን ለህልውና አደጋ አጋልጧታል። አሜሪካ ዛሬ ራሷን ክብር ለማዳን ስትል የቆዩ አጋሮቿን መሸጥ ጀምራለች። ይህ የአሜሪካ ክህደት ጉዞ ኢራን በአካባቢ ያላትን ፍጹም የበላይነት ይበልጥ እንዲያጸኑ አድርገዋል። ታሪክ ጸሐፊዎች አሜሪካ ከጥንታዊቷ ሮም ያነጻጽሯታል። ሮም በውጭ ወራና በውስጥ ክፍል እንደወደቀች ሁሉ አሜሪካ ዛሬ ያጋጠማት ይህ ነው። የዋሽንግተን ፖለቲከኞች ከስልጣን ጥመኝነት ሲናቆሩ፣ ኢራን ግን ለወደፊት የዓለም ስርዓት እየቀረበች ነው። የሲአይኤ ሚስጥራት በድሮን መጋየታቸው አሜሪካ መንፈሳዊና ወታደራዊ ርቀት ማሳያም ተደርገዋል። ኢራን ዛሬ ላይ ቆመችው ለራሷ ብቻ ሳይሆን በምዕራባውያን ጭቆና ስር ለነበሩ ህዝቦች ሁሉ ተስፋ ሆኖ ነው። አሜሪካ ማሸነፍ እንደሚቻል፣ ሲአይኤን ሰላዮች ማጋለጥ እንደሚቻል፣ የዓለምን ንግድ መስመር በራስ አቅም መምራት እንደሚቻል ኢራን ለዓለም አሳይታለች። ይህ ታሪካዊ ክስተት የአሜሪካ 250 ዓመታት የበላይነት አክትሞለታል። የትራምፕ 20 ዓመት ጥያቄ አንድ ግዙፍ መንግስት የመጨረሻ የሞት ጣር ጩኸት ተደርጎ በታሪክ ይመዘገባል። ባለፉት 2000 ቀናት ውስጥ ለመተንተን እንደተሞከረው አሜሪካ ለኢራን እጅ መስጠቷ የዘመናችን ታላቁ ጂኦፖለቲካዊ ለውጥ ነው። ይህ ለውጥ በአጋጣሚ መጣም ሳይሆን ኢራን ላለፉት 40 ዓመታት በትዕግስትና በጥበብ የገነባቸው ውጤትም ነው። ዛሬ የምናየው ኢራን በባህር ላይ በየብስና በአየር ላይ ያላትን ፍጹም የበላይነት ነው። አሜሪካ ዛሬ ላይ መካከለኛው ምስራቅ የምታወቀው በጠባቂነት ሳይሆን በተሸናፊነት ነው። ሲአይኤ ተመቷል። ትራምፕ ተንበርክከዋል። አሜሪካ በኢራን ፊት አንገቷን ደፍታለች። የሆርሙዝ ባህር ሰርጥ ዛሬ የኢራን ሉዓላዊነት ምልክት ነው። የአሜሪካ ደግሞ የውርደት መቃብር ሆኗል። ዓለም ዛሬ በአዲስ የኃይል ሚዛን ውስጥ ትገኛለች። በዚህ አዲስ ስርዓት ውስጥ የኢራኑ መሪ አሜሪካ ደግሞ ተከታይ ሆናለች። ይህ የትንታኔ ዘገባ የሚያረጋግጠው አንድ ሀቅ አለ። አሜሪካ ኢራንን ማሸነፍ አቅቷታል። ከእንግዲህ የመካከለኛው ምስራቅ የዓለም ስልጣኔ አቅጣጫ የሚወሰነው በዋሽንግተን ሳይሆን በቴህራን ነው። የታሪክ ጀንበር በምዕራባውያን ጠልቃለች። በምስራቅ ግን በደማቅ ሁኔታ እየወጣች ነው። ኢራን አሸንፋለች። አሜሪካ ግን ለዘለዓለሙ ተሸንፋለች።